ይህ ስሜት ለብዙዎቻችሁ አዲስ አይደለም። ምን ማድረግ እንዳለባችሁ ታውቃላችሁ፣ ግን ደግሞ የሆነ ነገር ይዟችኋል። ሰውነታችሁ እንደ ድንጋይ ይከብዳችኋል፣ መፈለግ እንጂ ማድረግ አትችሉ። በተደጋጋሚ ዛሬማ በእርግጠኝነት ጀምራለሁ ብላችሁ ተወስናላችሁ። ነገር ግን ልክ እርምጃ ለመውሰድ ስትነሱ ድንገት አቅማችሁን ሽባ የሚያደርግ መላ ማንነታችሁን የሚቆልፍ ከባድ ድካም ይወራችኋል። ይህ ግን ተራ ድካም አይደለም፣ አእምሮን እንደ ጭጋግ የሚጋርድ ሰውነትን የሚያስር ድንዛዜ እንጂ። የሚገርመው እኮ ከጥቂት ሰከንዶች በፊት ሙሉ ጉልበት ነበራችሁ። አሁን ግን መጽሐፉን ከመክፈት ይልቅ ስልካችሁን ስክሮል ማድረግ፣ ከመጸለይ ይልቅ ብርድ ልብስ ተከናንቦ መተኛት ሰላማዊ መጠለያ ሆኖ ይታያችኋል። ወዲያውኑ ደግሞ ያወቃሽ ድምጽ ይመጣል። ምንድነው ችግሬ? ለምንድነው እንዲሰነፍ የሆንኩት? አንድ እውነት ልንገራችሁ፣ ይህ ያለፋችሁበት ያለው ነገር በጭራሽ ስንፍና ባይሆንስ? ይህን በሚገባ ለመረዳት ፈጣሪ በአእምሮአችን ውስጥ ያስቀመጣቸውን ሁለት አስገራሚ ክፍሎች እንይ። የመጀመሪያው ፕሪፍሮንታል ኮርቴክስ ይባላል። እግዚአብሔር ሰውን በመልኩ ሲፈጥር የሰጠን የመለኮታዊ ማንነታችን አሻራ ወይም ኢማጎ ዴይ ነው። ስለ ወደፊታችን እንድናቅድ፣ በነፃነት እንድንወስንና እሴቶቻችንን እንድንጠብቅ የሚያደርገን ይህ ክፍል ነው። ዛሬን ጎጂ ልማድ ማቆም አለብኝ፣ ዛሬ መጸለይ አለብኝ የሚለው ቅዱስ ውሳኔ የሚመነጨው ከዚህ የማመዛዘን መንበር ላይ ነው። ሁለተኛው ክፍል ደግሞ ሊምቢክ ሲስተም ይባላል። በውስጡም አሚግዳላ የምትባል አንድ ትንሽ የነርቭ ስብስብ ትገኛለች። እሷን የአእምሮአችን የደህንነት ዘበኛ እንበላት። ይቺ ክፍል መጀመሪያ ስትፈጠር ዓላማዋ እናንተን ከአደጋ መጠበቅ ነበር። ነገር ግን ከሰው ልጅ ውድቀት በኋላ መስመሯን ሳተች። አሁን ለሚታይ አካላዊ አደጋ ብቻ ሳይሆን በውስጣችሁ ለሚነሳው መንፈሳዊና ስነልቦናዊ ስጋት ሁሉ የአደጋ ጊዜ ደውል ትደውላለች። ዋናው ፈተና ምን መሰላችሁ? ይቺ ዘበኛ ፊታችሁ ሊበላችሁ በቆመ አንበሳና በውስጣችሁ ካለው የመውደቅ ፍርሃት የተነሳ የሚሰማችሁን ስሜት ልዩነት አታውቅም። በዚህ የተነሳ ሁኔታውን በእግዚአብሔር ቃል ማመዛዘን ከመጀመራችሁ በፊት እሷ ቀድማ ትደነግጥና አእምሮአችሁን ባንዴ ትጠልፈዋለች። ትልቁ መንፈሳዊ ስህተታችን የሚፈጠረውም እዚህ ጋር ነው። እስቲ ሁለት ምሳሌዎችን እንይ። የመጀመሪያው በጸሎት ህይወታችን ላይ ነው። እንበልና ለብዙ ጊዜ ከጸሎት ርቃችኋል። በውስጣችሁ ግን የጸጸትና የቁስል ስሜት አለ። ዛሬ ልመለስ ብላችሁ ወደዛ ለረጅም ጊዜ ወደ ተዋችሁት የጸሎት ቦታ ስትቀርቡ ያቺ ዘበኛ ወዲያውኑ ትነቃለች። ላለፉት ወራት የነበረውን ስብራትና በመለስም እግዚአብሔር አይቀበለኝም የሚለውን ስጋት እንደ ትልቅ ጠላት ትቆጥረዋለች። ስለዚህ ወደ ኋላ አፈግፍግ፣ ወደዚህ ቦታ አትቅረብ፣ ባለፈው እዚህ ስትመጣ ተሰብረ ነበር፣ አሁኑኑ መቆም አለብህ ብላ ትጮዋለች። ሁለተኛው ምሳሌ ደግሞ ለዓመታት የምትታገሉት ጎጂ ልማድ ሊሆን ይችላል። ልክ ያንን ነገር ለመተው በቁርጠኝነት ስትነሱ አእምሮአችሁ የሚያስታውሰው የድልን ብርሃን አይደለም፣ ይልቁንም ተደጋጋሚ ውድቀቶች ያመጡባችሁን የመረረ ህመም ነው። የደህንነት ዘበኛዋ ይህንን የሀፍረት ስሜት እንደ ሞት አደጋ ትቆጥረዋለች። ታዋቂዋ የስነ ልቦና ተመራማሪ ብሬኒ ብራውን ይህንን ሐሳብ ስታብራራ ፍርሃትና መሸማቀቅ ሲሰማን ራሳችንን ለመጠበቅ ስንል ልባችንን እንደ ጋሻ እንቆልፋለን። ነገር ግን ህመሙን ለማስቀረት የገነባናቸው ግንቦች ብርሃኑና መለኮታዊ ፈውስም እንዳይገባ ይከለክላሉ ትላለች። የዚህን ቪዲዮ ሙሉውን ክፍል ባዮ ላይ ባለው ሊንክ ታገኙታላችሁ።